ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በእግዚአብሔር አብ የተወደዳችሁ በክርስቶስ ኢየሱስም ደም የታጠባችሁና በቅዱሱ የተስፋው መንፈስ የታተማችሁ ውድ የቃሉ ይናገር የዩቲዩብ ቻናል ተከታታዮችና ቤተሰቦች እንደምን ከረማችሁ? ዛሬ ደግሞ በዚህ አይነት ሁኔታ እንደገና እንድንገናኝ የእግዚአብሔር በጎ ፈቃድ ሆኗልና ስሙ ይባረክ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ኮሜንቶቻችሁ እያበረታቱኝ ስለሆነ በጣም ነው የማመሰግነው። እኔም እየተነቃቃው እግዚአብሔር የሚሰጠኝን የወቅቱን መልእክት ላካፍላችሁ ሁሉ ጊዜ ዝግጁ ነኝ። ዛሬ ይዤላችሁ የመጣሁት አንዳንድ ጊዜ በብሉይ ኪዳንና በአዲስ ኪዳን መካከል ትርጉሞች ሲተረጎሙ፣ ስብከቶች ሲቀረጹ የሚከሰቱ 5 አይነት ስህተቶችን ልነግራችሁ ፈልጌ መጣሁ። ብዙ ሰባኪያን የብሉይ ኪዳንን ጥቅስ ይወስዱና ከጥላ አገልግሎት የወሰዱትን ጥቅስ ዳይሬክት የእግዚአብሔር ፕላን ጋር ሳያገናዝቡ ቀጥታ ለራሳቸው ጥቅም ወይ ለጓደኛቸው ለትንሽ ሁኔታ እያመቻቹ የግል ያደርጉታል። ይህ በጣም አደገኛ ስህተት ነው። የእግዚአብሔርን ቃል በቅንነት እንድናገር በተጠራንበት አገልግሎት ላይ ጥቅስን ለራስ አድርጎ መጠቀምና መጥቀስ አደገኛ ነው። በተለይም የብሉይ ኪዳንን ጥቅስ ወስደን ወደ አዲስ ኪዳን ስናመጣ የእግዚአብሔርን የዘላለም ሐሳብ ጋር ሳናገናኝ ለሚታየንና ከፊታችን ላለው ለምንፈልገው ጉዳይ ብቻ የምንተረጉም ከሆነ ይህ ትምህርት የመመለሻችን ምክንያት ይሆናልና ተከታተሉ። ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። እንግዲህ ዛሬ በዘመናችን ብዙ ሰባኪዎች ዘንድ በብዛት የሚዘወተሩ ነገር ግን ከተሳሳተ አጠቃቀማቸው የተነሳ አደገኛ የሆኑ የብሉይ ኪዳን ትንቢታዊ ጥቅሶች በአዲስ ኪዳን እይታ ሲታዩ ስህተት ይታይባቸዋል። እኔና እናንተ መልሰን ስናያቸው ረጋ ብለን በሁኔታዎች ሳንከበብ ንጹሑን የእግዚአብሔርን ቃል በቅንነት ለመናገር በቆረጥን ጊዜ ተረጋግተን እያሰላሰልን ስናነብና የእግዚአብሔርን የዘላለም ሐሳብ ጋር ስናገናኝ እነዚህ አይነት አተረጓጎሞች ስህተት እንደሆኑ ከእኔ ጋር እኩል እንደምትራመዱ ምንም ጥርጥር የለኝም። እስቲ አንድ በአንድ እንያቸው። ከተለመደው አጠቃቀም ወጣ ብለው ሰዎችና አንዳንድ ሰባኪዎች የሚጠቀሙት የመጀመሪያው ጥቅስ ከትንቢተ ኢሳይያስ አነባለሁ። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 5 ላይ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እዚህ ጋር ትኩረት መስጠት የምፈልገው በእርሱም ቁስል እኛ ተፈወስን የሚለው ፓርት ዛሬ ባለንበት በአዲስ ኪዳን ዘመን በክርስትና ዘመን እንዴት እየተተረጎመ እንደሆነ ስታስቡ አንዳንድ ጊዜ ግራ ይገባችኋል። እግዚአብሔር እየተናገረ ያለው በዚህ ክፍል በልጁ በኢየሱስ ክርስቶስ በኩል ዓለምን የማዳን ሥራ በልጁ የመስቀል ላይ መስዋዕት ዓለም እንደምድን እየተናገረ ባለበት እኛ ቁንጽል አድርገን ከዚህ ክፍል የመጨረሻውን ፓርት በእርሱም ቁስል እኛ ተፈወስን ብለን ስንተረጉም አብዛኛውን ጊዜ ይህ ጥቅስ የሚሰበከው አማኝ በምድር ላይ ሳለ ምንም አይነት በጌታ እስከተደገፈ ክርስቶስ ኢየሱስን እስካመነ ድረስ ምንም አይነት አካላዊ በሽታ እንደማይገጥመው ምንም አይነት ህመም እንደማይሰማው አድርገው የሚሰብኩ ሰዎች አሉ። በእርሱም ቁስል እኛ ተፈወስን ቃሉ ሲል በሚታይ ስዕላዊ መግለጫ ቁስል ሲፈወስ መደበኛ እንደሚሆን የኛም
ደዌ የኃጢአታችንም ተግሳጽ መፍትሄ ሲያገኝ እኛም ወደ ኦሪጂናል እግዚአብሔር ሬስቶሬሽን ወይም የመታረቅ አገልግሎት እንድንገባ የሚያመለክተውን ሐሳብ ትተው ከሰውነት ቁስል ጋር በማያያዝ ከበሽታ ጋር በማያያዝ ከህመም ጋር በማያያዝ አንድ አማኝ በኢየሱስ ክርስቶስ ካመነ ሊታመም አይችልም፣ በሽታ ሊይዘው አይችልም፣ ምንም እንከን ሊገጥመው አይችልም። ከገጠመው በሽታ ከያዘው ህመም ላይ ከወደቀ ግን ሰውየው በእርግጥ አላመነም፣ አማኝ አይደለም ብለው ይተረጉማሉ። ይህ ግልጽ ስህተት ነው። ከእግዚአብሔር ሐሳብ ጋር በፍጹም የማይገናኝ የብሉይ ኪዳን ጥቅስ አደገኛ አተረጓጎምና ክርስቲያኖች ከዚህ አይነት ልንጠነቀቅ ይገባል። ምክንያቱም ይህ ጥቅስ ሊተረጎም የሚገባው እንደውማ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 24 ላይ ከተጻፈው ጋር ነው መተርጎም ያለበት። ጴጥሮስ ያኛውን ጥቅስ ጠቅሶታል። ከኢሳይያስ 53 ቁጥር 5 ላይ ያለውን ጠቅሶ ጴጥሮስ የአዲስ ኪዳን ሰባኪ የሰበከበትን ብንከተል ጥሩ ነው። አንደኛ ጴጥሮስ 2:24 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በደላችንን በእንጨት ላይ ተሸከመ፣ በእርሱ ቁስል ተፈወሳችሁ ይላል። ይህ ፈውስ የኃጢአት ደዌና የዘላለም ፍርድ ጉዳይ እንጂ በጣታችን ላይ ስላለው ቁስል በውስጣችንና በጨጓራችን በጉበታችን ውስጥ ስላለው ህመም እየተናገረ አይደለም። ስለዚህ አተረጓጎሙ በእርሱም ቁስል እኛ ተፈወስን የሚለው የዘላለም የደህንነት ዋስትና በልጁ በኢየሱስ ክርስቶስ ስቃይና ሞት የተገኘውን የማዳን ስራን የምናገር እንጂ ተራ የቁስል የጨጓራ የራስ ህመም የምናገር እንዳልሆነ ነው። ይህ የመጀመሪያው ጥቅስ ነው። ሁለተኛው ጥቅስ ኤርምያስ ላይ ነው። እቺ በጣም በተስፋ ቃል የምትነገር ብዙ ሰዎች ደስ እያላቸው ይጠቅሱታል። በጣም ሎካላይዝ አድርገው ለግል ለጓዳቸው ለቤተሰብ ለክፍል ጓድ ለኳየር አድርገው ይጠቀሙታል። የተሳሳተ አተረጓጎም አለ። እሱን አነባታለሁ። ትንቢተ ኤርምያስ ምዕራፍ 29 ከቁጥር 11 ላይ በቃል የሚታወቁ ይመስለኛልና እንዳልሳሳት ከመጽሐፉ አንድ በአንድ ባነበው ደስ ይለኛል። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም። ሰማችሁኝ? ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም። ምንም በእግዚአብሔር ልብ ውስጥ ያለው እውነትም መልካም ነገር ነው። ነገር ግን በህይወታችን ይህንን ጥቅስ ስንተረጉም ብዙውን ጊዜ እኛም ሆን ብዙ አገልጋዮች ለግለሰቦች ፈጣን ቁሳዊ ብልጽግና ወይ ስራ ሲያገኙ ወይ ቤት ሲሰሩ ወይ ንግድ ሲያተርፉ የሆነ ጉዳይ ጋር አያይዘው ወይ በቤተ ክርስቲያን ውስጥም ሆነ አዲስ ነገር አኳየር ሲያደርጉ ኳየር ጊታር ሲገዛ ወይ ደንብ ልብስ ሲያሰፋ ወይ የጸሎት ቤት ሲታደስ የሆነ ሁኔታ ጋር አያይዘው በጣም ሎካላይዝድ በሆነ መልኩ ጥቅሱን ያቀርቡታል። ይህ ትክክለኛ ያልሆነ የብሉይ ኪዳን የተስፋ ቃል አተረጓጎም ነው። ኮንቴክስቱን ወይም በጊዜው የነበረውን አውድ ስንመለከት በባቢሎን ምርኮ ጊዜ እስራኤላውያን ከ70 ዓመት መከራና ተግዛዝ በኋላ እግዚአብሔር ወደ ምድራቸው እንደሚያመጣቸው ለማረጋገጥ የተተነበየ ትንቢት ነው። በናፍቆት የሚጠበቅ ትንቢት ነበረ ለእስራኤላውያን። ይህ ለእኛ በአዲስ ኪዳን ለምንገኝ ክርስቲያኖች የእግዚአብሔር መልካም ሐሳብ ፍጻሜው በክርስቶስ ኢየሱስ ያገኘነውን የዘላለም ተስፋ የሆነው መዳንና የዘላለም ዕረፍት ነው። በኤፌሶን ምዕራፍ 1 ከቁጥር 3 እስከ 14 ያለው ሙሉ ስታነቡ እግዚአብሔር በክርስቶስ ኢየሱስ በኩል ያየልን ያቀደልንና ያደረገልን ሁሉ ተጽፏል። እንደው ኤፌሶን 1:10 ላይ በዘመነ ፍጻሜ ያለም ሐሳቡ ሁሉንም በክርስቶስ ኢየሱስ ለመጠቅለል የሚል ነው ሐሳቡ። ስለዚህ
ለእስራኤላውያን በጭቆና ስር ላሉት እስራኤላውያን ለዛች 70 ዓመት የተነገራቸውን እኛ ለትንሽ ሰርግ፣ ለትንሽ ቤት ምረቃ፣ ለትንሽ የጊታር ምረቃ፣ ለምስጋና ፕሮግራም ስራ ስላገኘን ደሞዝ ስለተጨመረልን እየተገለገልንበት ከሆነ በእውነትም ተሳስተናል። ይህ የብሉይ ኪዳን የትንቢት ቃል ወደ አዲስ ኪዳን ስተረጉም ትክክል አይመጣም። ስለዚህ እዚህ ጋር ስህተት አለ፣ ልንመለስ ይገባል። ይህ ሁለተኛው ነው። ሶስተኛው ወደ ትንቢተ ኢሳይያስ እንደገና ሊመልሳችሁና ምዕራፍ 60 ቁጥር 1 ላይ ነው። እቺም በጣም ደስ የሚታሰኝ በተለይም ሞገስ ሲሰማን ሲሳካልን ስኬት ሲገጥመን የሆነ ነገር በጣም ስመችን የምንጠቀማትና ለሰዎችም ላይ የምንለጥፍ ቃል ነች። እንዴት ነው የምንለጥፈው? በስህተት። ጥቅሱን ሙሉውን እናንብብ እስቲ። ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ። ለማን ነው የተባለው? ንጉስ የሚወለድባት፣ ንጉስ ዘር የሚወጣባት፣ የክርስቶስ ዘር አመጣጥ ተስፋ የተገባላት ስለሆነችው ከተማ የተነገረ የትንቢት ቃል ነው። ታዲያ በዘመናችን እኛ እንዴት ነው የምንሳሳተው ልትሉ ትችላላችሁ። እንዴት ነው የምንሳሳተው ልትሉ ትችላላችሁ። ይህ ጥቅስ ሰዎች ዛሬም ቢሆን በቃ ስልጣን ሲያገኙ፣ ፕሮሞትድ ወደ ላይኛው መደብ ሲዛወሩ፣ ትልቅ ደሞዝ የሚያስገኝ መደብ ላይ ሲቀመጡ፣ ወይም ከቀበሌ ወደ ወረዳ ወይ ከወረዳ ወደ ዞን ወይ ከዞን ወደ ክልል ከክልል ወደ ፌደራል ከሎካል ኤንጂኦ ወደ ኢንተርናሽናል ኤንጂኦ የንግድ መደባቸውን ሲቀይሩ፣ ከመኪና ወደ ባስ፣ ከብስክሌት ወደ ሞተር፣ ከሞተር ወደ መኪና ሀብታቸው ሲጨምር ይህንን ጥቅስ የምንጠቀመው እኛ አገልጋዮች ነን። እነሱ የምስጋና ፕሮግራም ያዘጋጃሉ። እኛ ሞገስን እነሱ ላይ ለመርጨትና በጣም ተቀባይነት ለማግኘት አሁን ሞገስህ መጥቷል፣ አሁን ብርሃንሽ ወጥቷል ብለን ያን ጥቅስ ለዛ ግለሰብ ማሞቂያ ፕሮግራሙን ማድመቂያ እንጠቀመዋለን። ይህ ግልጽ ስህተት ነው። የብሉይ ኪዳን የትንቢት ቃል የተነገረበትን አውድ የሳተ የእግዚአብሔርን የዘላለም ሐሳብንም የሳተ አተረጓጎምና አቀራረብ እንዲሁም አጠቃቀም ስለሆነ ሊታረም ይገባል ማለት ነው። ይህ የጽድቅ ብርሃን ኢየሱስ ክርስቶስ ራሱ የሰዎች ሁሉ እውነተኛ ብርሃን የሆነው ወደ ዓለም እንደሚመጣና በአንጻሩም በኃጢአት ጨለማ ውስጥ ያለው ሰው በወንጌል አምኖ ወደ ብርሃን እንዲመጣ የተነገረ የትንቢት ቃል ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል። ያ ብርሃን ነው ለይሁዳ በተስፋ ቃል የተነገረው። ከብርሃናት አባት የመጣው የእግዚአብሔር ልጅ ኢየሱስ ወደ ዓለም መጣ፣ እውነተኛ ብርሃን ወደ ዓለም መጣ አለ ዮሐንስ ሲመሰክር ማለት ነው። ስለዚህ ትክክለኛው ትርጉም ይህ ሆኖ ሳለ እኛ ግለሰቦችን ሞገስ ለመጨመር የነሱን ፕሮግራም ለማድመቅ እንጠቀማለን። አልተሳሳትንም። ይህ እውነተኛ ስህተት ያለበት አተረጓጎም ሶስተኛው ነው። አራተኛው ብዙውን ጊዜ የሚጠቀሙት እንግዲህ በፈንድራይዚንግ የሚታወቁ አብያተ ክርስቲያናት ናቸው። ወይም አባሎቻቸውን በማሸማቀቅ ከሚገባቸውና አቅማቸው ከሚፈቅደው በላይ እንዲሰጡ የሚጎተጉቱበት ጥቅስ ነው የሚመስለኝና ትንቢተ ሚልክያስ ምዕራፍ 3 ከቁጥር 10 ላይ ሙሉዋን ጥቅስ እናንብብ። ለአተረጓጎም እንዲመቸን ከቁጥር 9 ጀምሬ አነባለሁ። 9ና 10 እናንተ ይህ ሕዝብ ሁሉ እኔን ሰርቃችኋልና እርጉሞች ናችሁ። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይን መስኮት ባልከፍትላችሁ፣ በረከትንም አትረፍርፌ ባላፈስላችሁ
በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። በብሉይ ኪዳን ዘመን አስራት ሕግ ነው። በአዲስ ኪዳን ዘመን መስጠት ፍቅር ነው። ለምሳሌ ብዙ ጊዜ እንሳሳታለን። ይህንን ጥቅስ የሚጠቀሙት ሰዎች ለቤተ ክርስቲያን ገቢያቸው እንዳያድግ አባሎች በፍርሃት እየፈሩ እየተንቀጠቀጡ ሊከተል የሚችለውን ቅጣት እያሰቡ ለእግዚአብሔር ቤት እንዲሰጡ የሚጎተጉቱበት ጥቅስ ነው። ይህ ትክክለኛ አተረጓጓም አይደለም፣ ስህተት አለበት። በአዲስ ኪዳን አስራት ብንሰጥም ባንሰጥም መለኪያው ከቅጣት ጋር አልተያያዘም። አዲስ ኪዳን ላይ ለጌታ ቤት አገልግሎት ለወንጌል መስፋፋት የምናበረክተው ስጦታ ከፍቅር የተነሳ እንደሆነ መጽሐፍ ቅዱስ ይናገራል። መስጠት በረከት አለው፣ ትክክል። ነገር ግን ሰዎችን በማሸማቀቅ ሕግን በማወጅ በማስፈራራት ቅጣቱን አጉልቶ በማሳየት የሚደረግ የጥቅስ አጠቃቀስና የአስራት ፎርሙላ በአዲስ ኪዳን ትክክል አይደለም። እግዚአብሔር በደስታ የሚሰጠውን ሰው ይወዳልና ማንም ሰው በግዴታ አይስጥ ይላል ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ በውዴታ እንዲሰጥ ነው። አንድ ነገር ልንገራችሁ፣ እግዚአብሔር እንድንሰጠው ለአገልግሎት እንድሰጥ ዛሬም ይፈልጋል፣ ነገር ግን አያስገድደንም። በብሉይ ኪዳን እግዚአብሔር ከኛ የፈለገው 1/10 እንደ እስራኤላውያን የስጦታ ታሪክ ማለት ነው፣ ሕግ ማለት ነው። ዛሬ ግን ከክርስቲያኖች የሚፈልገው ልንገራችሁ፣ ጨመረ እንጂ አልቀነሰም፣ በፍቅር ይሁን እንጂ። እኛ ራሳችን የእርሱ ነን። እኛ ያለንና የምንጠቀምባቸው ነገሮች ሁሉ የእርሱ ናቸው። ስለዚህ እግዚአብሔር ከኛ የሚፈልገው 10% ሳይሆን 100% ነው ማለት ነው። በፍቅር ሲሆን ደግሞ በእግዚአብሔር ዘንድ በረከትን ያስገኛል። ብዙ ሰጥተን እየጎረመረምን ከሰጠን፣ ብዙ ሰጥተን በፍርሃት ከምንሰጥ ጥቂትን በፍቅር ስንሰጥ እግዚአብሔር ይባርከዋል፣ እኛም እንባረካለን ማለት ነው። ስለዚህ ይህ አይነት የጥቅስ አተረጓጎም አደገኛ ነው። ብዙውን ጊዜ በእርግማን እያስፈራሩ የዘመናችን ነቢያት ይናገራሉ። አምጡ፣ ወደ ጎተራ አግቡ፣ ምዕመናንን ያስፈራራሉ። አስራትን በጊዜ ከፈለ ወዲያውኑ ሀብቱ እጥፍ ድርብ እንደሚሆንለት እንደሚባረክ አማኞችን እያስፈራሩና በባዶ ተስፋም እያንሳፈፉ እንደ መቀማት የሚቆጠር ያህል አባሎችን ያስጨንቃሉ። ይህ በብልጽግና ስብከት ለመጫን ይሞክራሉ። እነሱ ሊበለጽጉ ድሆች ከደህዩበት ይልቅ የበለጠ እንዲደህዩ የሚያደርግ ስህተት ያለበት የመጽሐፍ ቅዱስ ያውም ከብሉይ ኪዳን ወስዶ ለአዲስ ኪዳን ክርስቲያኖች የሚደረግ የአሰባበክ ስህተት ነው። አራተኛው እሱ ነው። ከዛ ልንታረም ይገባል። እንሰጣለን፣ ግን በፍቅር እንሰጣለን። 10% አይደለም 100% እንሰጣለን፣ ነገር ግን በፍቅር ይሁን። ከዛ ስህተት እንድንታረም ማለት ነው። የመጨረሻውና አምስተኛው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 እንዲህ ይላል፣ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆን እጠላሃለሁ፣ የአምላክህንም ሕግ ረስተሃልና እኔ ደግሞ ልጆችን እረሳለሁ ይላል እግዚአብሔር። ከባድ ነው። ሕዝቤ ዕውቀትን ከማጣት የተነሳ ጠፍቷል። ይህ ጥቅስ ነው የሚጠቀሰው ተደጋግሞ። በዚህ ትውልድ ላይ ይህ ቃል ሲታወጅ ከብሉይ ኪዳን ተወስዶ ለአዲስ ኪዳን ክርስቲያኖች ሲሰበክ ስህተቱ የት ጋር ነው መሰላችሁ? ይህንን የዕውቀት ማጣትን ፓርት ከውስጡ ይወስዱና ወይ ራሳቸው ለከፈቱት ትምህርት ቤት ማስታወቂያ ይጠቀሙበታል። ሰክለር ዕውቀት ለማስፋፋት ይጠቀሙበታል። የትምህርት ምዝገባን፣ የትምህርት ኢንሮልመንት እንዲያድግ ይጠቀሙበታል። ወይ የግላቸውን የፕራይቬት ስኩልን ማስታወቂያ ይሰሩበታል። ምድራዊ ዕውቀት ብቻ ትኩረት በማድረግ
በእግዚአብሔር ልብ ውስጥ ያለውን ዕውቀት ዞር በማድረግ ማለት ነው። እግዚአብሔር ግን ይህንን ለዛ ጉዳይ አላሰበው። ለዓለማዊ ትምህርት፣ ለዘመናዊ የመረጃ የአስተዳደር ዕውቀት፣ ክህሎት፣ ሳይንስ ለዛ ጉዳይ አልተጠቀሰም። ይህ ዕውቀት ማጣት ሙሉ በሙሉ እንድንጠፋ ያደርግ። ከመረጃ ውጭ ልንሆን እንችላለን፣ ነገር ግን አንጠፋም። የምንጠፋው የትኛውን ዕውቀት ስናጣ ነው። የትኛውን ዕውቀት ስናጣ ነው። በብሉይ ኪዳንም እኮ በዚሁ መጽሐፍ ላይ ተጠቅሷል። ትንቢተ ሆሴዕ ምዕራፍ 6 ቁጥር 3 ላይ አንብባችሁ እንደሆነ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል ነው የሚለው። ያ ዕውቀት ወዴት ነው? ወደ እግዚአብሔር የሆነ እግዚአብሔርን ወደ ማወቅ። መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ እግዚአብሔርን መፍራት ጥበብ ነው፣ ቅዱስንም ማወቅ ማስተዋል ነው። ዕውቀት የተባለው እቺ ነች። እግዚአብሔር ነቢዩ እያወራ ያለው በእግዚአብሔር ላይ ስላለን ዕውቀት ነው። መዝሙረኛው ዳዊትም እኮ እንዲህ ይላል፣ እረፉ እኔም አምላክ እንደሆንኩ ይወቁ። ያ ዕውቀት ነው የተፈለገው። አተረዋጉሙ ወደዛ ነው እንጂ ለሳይንስ፣ ለትምህርት ቤት፣ ለኬጂ፣ ለሃይስኩል፣ ለከፈትነው ኮሌጅ ሰዎች እንዲገቡ መንፈሳዊ ታፔላ ለጥፈን ሰዎችን በእግዚአብሔር ቃል እንድንቀሰቅስ ወይ በትምህርት የመጠቀውን የምናሞግስበትና እግዚአብሔር ከሱ ጋር ስለመሆኑ ማረጋገጫ የምንሰጥበት ወይም ሰነፎችን ወደ ዕውቀት ለማስገባት ትምህርት ቤት ያልተመዘገበውን እንድንመዘገብ የምንቀሰቅስበት አይደለም። እግዚአብሔርን ማወቅ ማስተዋል መሆኑና እንዲያውም ትክክለኛው የአዲስ ኪዳን አተረጓጎም በዮሐንስ ወንጌል ምዕራፍ 17 ቁጥር 2 ላይ ያለው ነው። እግዚአብሔር የሚፈልገው ዕውቀት የዘላለም ሕይወት የሚያስገኘው ዕውቀት እኔንና የላከኝን ማወቅ የዘላለም ሕይወት ነው አለ ኢየሱስ። እኔንና የላከኝን ማወቅ፣ ይህ ዕውቀት የዘላለም ሕይወት። እግዚአብሔርን በትክክል ስናውቅ አንጠፋም። ምክንያቱም ያ ዕውቀት የእውነት ዕውቀት ነው። የእውነት ነፃ የሚያወጣ ዕውቀት ነው። የዘላለም ሕይወት የሚያስገኝ የእውነት ዕውቀት ነው። ይህንን ዕውቀት ነው ስናጣ ለአንድ ቀን ሳይሆን ለዘላለሙ የምንጠፋው እንጂ አንደኛ ክፍል ስላልተዛወርን፣ ኮሌጅ ስላልገባን፣ ትምህርት ቤት ስላልተመዘገብን ከዛ ጋር የሚተረጎም አይደለም። እነዚህ የዘረዘርኳቸው ዕውቀቶች ያስፈልጋሉ። ለዚህ ጥቅስ ግን አይመጥኑም። ከጥቅሱ በታች ናቸው። የትምህርት ቤት ዕውቀት፣ የኮሌጅ whatever skill whatever education ከዚህ መጽሐፍ ቅዱስ እየነገረን ካለው ከዚህ ዕውቀት ማጣት ልንጠፋ የምንችለው እግዚአብሔርን ሳናውቅ ስንቀር ለአንድ ቀን አይደለም ለዘላለሙ እንደምንጠፋ እግዚአብሔር ቃል ይናገራል። ወደዛ ስንተረጉም ነው ትክክል የሚሆነው። አለዚያ ለትምህርት ቤት፣ ለኮሌጅ፣ ለማስታወቂያ የምንጠቀምና ምድራዊ ዕውቀትን ለማስፋፋት ይህን ቃል የምንጠቀም ከሆነ ከብሉይ ኪዳን የወሰድነው ጥቅስ ያለ አግባብ ተጠቅመናል፣ ተሳስተናል፣ በስህተት ተርጉመነዋልና ልንመለስ ልንጠነቀቅ ይገባል። ወገኖች ብዙ የብሉይ ኪዳን ጥቅሶች አሉ። ለዛሬው 5ቱን የመረጥኩት ለመነሻ እንዲሆነን ነው። እግዚአብሔር እንደዚህ አይነት ቃሎችን እንደዚህ አይነት ማሳሰቢያዎችን ለምንድን ነው በየጊዜው ወደ አእምሯችንና ወደዚህ መልእክት የሚያመጣው? እንዳንጠፋ ፈልገው ነው። ለምን? ስለሚወደን። እግዚአብሔር ይወዳችኋል፣ እኔም ወዳችኋለሁ። ተባረኩ።